ምንድነው የሆነው ዳሬ በእግዚአብሔር ምንድነው የሆነው ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ኧረ ጠዋትም ስራ ሊገባ አመመኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወላ ደውልልሻል እሺ የሰማሁት ነገር እስካሁን እውነት አልመሰለኝም። ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እነዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምን አላውቅም። ጋር መገኘት ባለመቻሌ ከተነዚህ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ። ሰው በዚህ ደረጃ ሲቀል ማየት እኔ በጣም ነው የሚያስጠላኝ። እኔ በባህላችን ሰው አረፈ ሰው ሞተ ሲባል ነጠላውን ሰው አዘቅዝቆ ለቅሶ ቤት እየሮጠ ሲሄድ እንጂ እንደዚህ ጥቁር ለብሶ ዩቲዩብ ቪዲዮ ከብቶ እንደዚህ ነው የሞተው እያለ ለቪው እንደዚህ ሰው እንደዚህ ሲዋረድ ማየት በጣም ነው የሚያስጠላው። ይሄ ትልቅ አርቲስት ሞቶ ተሰብስበው ለቅሶ ቤት ሄዶ ማስተዛዘን፣ ሰዎች ቤተሰቡን ማጽናናት በሚቻልበት ሰዓት እንዴት ነው ጥቁር ለብሰሽ ዩቲዩብ ከፍተሽ ጉበቱን ነው አይደል ያመመው እንትን ነው ያመመው እያሉ ምን አይነት ውርደት ነው? ምን አይነት ቅለት ነው? ምን አይነት መዝቀጥ ነው? የእውነት በጣም ነው ያናደድሽኝ። በጣም ነው አይዶን ነው እንዲ ዩቲዩብ እንደዚህ ከፍታችሁ ዩቲዩብ ላይ ምናምን ማልቀስ ምን እንዲፈጠር ነው? በጣም ነው የምታሳዝኑት። የእውነት በጣም ገነት ንጋቱ ሳየው እኔ እንደዚህ አስመሳይ ሰው እንዲህ ማስመሰል በጣም ነው የሚያስጠላኝና ነጠላውን እንትን ብሎ ምናምን አዝኖ እየሮጠ ለቅሶ ቤት ሲሄድ እንጂ እንደ አንቺ እንደዚህ ሲያስመስል ማየት በጣም ነው የሚያስጠላው። ኤኒዌይስ ለነፃነት ቤተሰቦች መጽናናትን ይሁን። በጣም ነው ያዘጉት። በጣም ይሄን ቪዲዮ ሳየው በቃ ስላላስቻለኝ ነው። በጣም ነው የሚያሳዝነው። በጣም ልብ የሚሰብር ዜና ነው። አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። የምር አላመንኩም ነበረ። በጣም በርካታ ቻናሎችን ቼክ እያደረግኩኝ ኦልሞስት ሁሉም ይህንን ዜና ፖስት አድርገዋል። የምር በጣም የሚያሳዝን ዜና ነው። እርግጠኛ ነኝ ሁላችሁም ነፃነት ወርቅነህን እንደ ቤተሰባችሁ ነው የምታዩት። እርግጠኛ ሆኜ የምናገረው ኢትዮጵያ ውስጥ ኖ ሄተር ከሚባሉ ማለትም ማንም አይጠላቸውም ተብለው ከሚታሰቡ አርቲስቶች መካከል አንዱና ዋነኛው ነበረ። አርቲስት ነፃነት ወርቅነህ ብዙዎቻችን በኢቢኤስ እናውቀዋለን፣ በቤተሰብ ጨዋታ ማለት ነው። ከዛ ባለፈ ባለትዳርና የሶስት ልጆች አባት ነበረ። ለቤተሰቦቹ፣ ለወዳጁ፣ ለዘመዶቹና ለመላው ኢትዮጵያውያን መጽናናትን እመኛለሁ። እንግዲህ ህይወት እንደዚህ ነች፣ ምንም ማድረግ አንችልም። ትናንት ያገኘነውን ትናንት ያየነውን ዛሬ ላይ ለማየታችን ምንም አይነት ዋስትና የለንም። እንግዲህ ፈጣሪ ነፍሱን ይማር። ከዚህ በላይ ምንም ማለት አልችልም።
ዛሬ የመጣሁት መላው የኦርቶዶክስ ተዋሕዶ አማኞችን ወክዬ ኢትዮጵያ ውስጥ ለሚገኙት የቴሌቪዥን ጣቢያዎች መልእክት ለማስተላለፍ ነው። እባካችሁን የኦርቶዶክስ ተዋሕዶ በዓላትን እየጠበቃችሁ ማለትም የመስቀል በዓልን፣ የገና በዓልን፣ የጥምቀት በዓልን፣ የፋሲካ በዓልንና የመሳሰሉትን መንፈሳዊ በዓላትን አርቲስቶች እየጋበዛችሁ፣ ዘፋኞችን እየጋበዛችሁ፣ ኮሜዲያኖችን እየጋበዛችሁ በዓሉን በዘፈን በጭፈራ በማይሆኑ ቀልዶችና ስላቆች የምታሳልፉ የቴሌቪዥን ጣቢያዎች እባካችሁን፣ እኛ ዓመት ከዓመት እየሰለቸንና እየደከመን እንገኛለን። መንፈሳዊ በዓላት የሚከበሩት በስብከት፣ በመንፈሳዊ ትምህርቶች፣ በዝማሬ፣ በጸሎት እንዲሁም በመሳሰሉት መንፈሳዊ ተግባራት እንጂ በጭፈራና በዘፈን አይደለም። ቤተ ክርስቲያናችን በርካታ መምህራን፣ ሰባኪያን፣ ዘማሪያን እንዲሁም የጥበብ ባለሙያዎች አሏት። ስለዚህ እነሱን እየጋበዛችሁ ዕለቱን በትምህርቶች እና በዝማሬዎች እንድናሳልፍ እርዱን። ያለበለዚያ ግን በዓላቶቹን ባታከብሩ በጣም ደስ ይለናል። አስተውላችሁ ከሆነ የሴቶች ቀንን ስታከብሩ ሴቶችን እያወደሳችሁ፣ እናቶቻችሁን፣ እህቶቻችሁን፣ ሴት ልጆቻችሁን እያወደሳችሁ ቀኑን ታሳልፋላችሁ። የአባቶች ቀንን ስታከብሩ ስለ አባቶቻችሁ ደግ ደጉን እያወራችሁ እያለቀሳችሁ፣ አልፎ ተርፎም እነሱን ወደ ስቱዲዮ እየጋበዛችሁ ስለ እነሱ ስንት ነገር እያወራችሁ እያለቀሳችሁ ነው የምታወሩት። ታዲያ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስስ እንዴት እያለቀሳችሁ አታወሩም? በተወለደላችሁ፣ በተጠመቀላችሁ፣ በሞተላችሁ፣ ከሞት በተነሳላችሁ እንዴት ለአንዲት ቀን እንዴት ለአንዲት ደቂቃ እንኳን ስለ እሱ እያለቀሳችሁ ለእሱ ያላችሁን ፍቅር ለእናንተ የከፈለውን ዋጋ እንዴት ለአንድ ደቂቃ እንኳን ሳታወሩ ታሳልፋላችሁ? ሁሌ ጭፈራ፣ ሁሌ ዘፈን አይሰለቻችሁ? እባካችሁን መንፈሳዊ በዓላትን ወይ በመንፈሳዊ አከባበር አክብሩት ወይንም ደግሞ ለእኛ ተውልን። ጥምቀትን በጎንደር የሚል አሳሳቢ በዓል አከባበር እያለ አላፋት ዝማሬ መቃወም ጀመራችሁ። አላፋት ዝማሬ እኮ ሁሉም ሕዝብ በአንድነት ነጭ ለብሶ ለጌታ የሚዘምርበት፣ ጌታን የሚያከብርበት፣ በመወለዱ ደስ የሚልበት የሚገርም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ ታይቶ የማይታወቅ የበዓል አከባበር ነው። ይሄንን ለመቃወም ግዴታ ሴጣን መሆን ነው ያለብኝ። ይሄንን ቆንጆ በዓል ልክ ሴጣን የተመሰገነበት ዕለት አስመስለ እየተቃወምከው ለማውረድ እየሞከርክ፣ በተቃራኒው ግን ጥምቀትን በጎንደር ተብሎ ተጠማቂው እያለ የበዓሉ ባለቤት ጌታ እያለ ለጎንደር የሚዘመርበት፣ ለምኒልክ የሚዘመርበት፣ ለቴዎድሮስ የሚዘመርበት፣ ለበላይ ዘለቀ የሚዘመርበት፣ ለእቴጌ ጣይቱ የሚዘመርበትን ዕለት ችላ ብለህ ታየዋለህ። ጉዳይክ አይደለም። ለስንት ዘመናት ጥምቀትን በጎንደር የሚለውን በዓል አከባበር አየው። አንድም ቀን ተደስቼበት የማላቀው በዓል ቢኖር እሱ ነው። ሰው እንዴት በዓመት አንዴ የሚመጣውን የጌታችን የመድኃኒታችን የኢየሱስ ክርስቶስን የጥምቀት በዓል ለሱ ጊዜ መስጠቱን፣ ለሱ መዘመሩን፣ ለሱ መስገዱን፣ ለሱ በአደባባይ መመስከሩን፣ ጌትነቱን፣ አዳኝነቱን፣ ንጉስነቱን መመስከር ትቶ ከዚህ በፊት ኢትዮጵያን መርተው ላለፉ ነገስታት ሲዘል ሲጨፍር እነሱን ለማንገስ ቀኑ ሙሉ ሲጋደል እንዴት ይውላል? ደግሞ እኮ አያፍሩም። ይህንንም ይቃወሙኛል። ባለፈው ሰሜንን ለኢየሱስ ብለው የሆነ ሰው የጀመረውን እንቅስቃሴ እነዚህ መናፍቃን እኛን ኢየሱስን ሊያስተምሩ ይሞክራሉ፣ እኛ የሊቃውንት ሀገር ብለው ሲፎክሩ አየው። እስቲ የሊቃውንት ሀገር መሆኑን አሳዩን። ጥምቀት እየመጣ አይደለ? ጎንደር የሊቃውንት ሀገር መሆኗን ኢየሱስን እንደምታውቅ ጌታዋ አምላኳ አዳኟ እንደሆነ እስቲ በራሱ በዓል ላይ በጥምቀት ላይ በይፋ አሳዩን። እስቲ ጥምቀትን በጎንደር ላይ ኢየሱስ ጌታ ነው፣ ኢየሱስ ያድናል የሚል ቲሸርት አይታችሁ ታውቃላችሁ? እስቲ አንድ አይታችሁ ታውቃላችሁ? ምኒልክ ንጉሥ ነው፣ ቴዎድሮስ ሞተልኝ፣ እንትና እንደዚህ ሆነልኝ የሚል ጥቅስ እየደረደሩ ባንዲራ እየተሸከሙ ለጎንደርና ለነገስታት ሲጨፍሩ መዋል የሊቃውንት ሀገር አያስብልም። ሊመርህ ይችላል። እየመረረህም ቢሆን ትውጠዋለህ። አስረግጬ ነው ምነግርህ። በዓሉን ለበዓሉ ባለቤት ተዉት። በዓሉ የጥምቀት በዓል ይባላል። ከስሙ መረዳት ትችላላችሁ። የጥምቀት በዓል ቀኑን ሙሉ ታቦት ከገባ በኋላ ነው ምጨፍረው፣ ታቦት ከገባ በኋላ ነው ምበላው፣ ምጠጣው፣ ምጨፍረው፣ ምሰክረው የሚል ተልካሻ ምክንያት አያስፈልግም። ታቦት ገባ አልገባ ዕለቱ የክርስቶስ ጥምቀት ይባላል። ምን ታቦቱ ከገባ በኋላ እግዚአብሔር አያየኝም ነው? እግዚአብሔር ያለው ታቦቱ ላይ ነው። ታቦቱ ላይ ሆኖ ያይሃል። ልክ ታቦቱ ሲገባ በቃ ማንም አያይህም። እንደፈለግ ትጨፍራለህ፣ እንደፈለግ ትሰክራለህ። ናይት ክለቡ ሙሉ፣ ጭፈራ ቤቱ ሙሉ። ደግሞ ከሁሉ በላይ የሚያናድደኝና የሚያስጠላኝ አርቲስት ተብዬዎች፣ ታዋቂ ሰዎች
ዕለቱ ከመድረሱ በፊት እዛ ይጎርፋሉ። ከአንድ ሳምንት አስቀድመው ሳምንቱን ሙሉ ሲዘክሩና ሲዘፍኑ የሚውሉት ለነገስታት። የሄዱት እኮ የጥምቀት በዓልን ለማክበር ነው። አክብራችሁ ሞታችኋል። ሰው እንዴት ጥምቀትን ላከብር ነው ብሎ ትኬት ገዝቶ በፕሌን የሚሄደው በፕሌን፣ በመኪና የሚሄደው በመኪና፣ በእግሩ የሚሄደው በእግሩ እየሄደ ለኢየሱስ ክርስቶስ መስገድ ባለበት ዕለት፣ ለኢየሱስ ክርስቶስ መዘመር ባለበት ዕለት ጸሎት፣ ስግደት፣ ስብከት፣ የተለያዩ መንፈሳዊ ነገሮችን ማድረግ በሚኖርበት ዕለት ላይ ሲጨፍርና ሲጠጣ እንዴት ይውላል? አይሸመቅቃችሁም ግን? እሺ ሰውን አትፈሩም? እግዚአብሔርን አትፈሩም? በአንድ ዓመት ውስጥ እኮ 365 ቀን አለ። ባልጠፋ ቀን እንዴት የጥምቀት ዕለት ጌታ በሚከብርበት ዕለት በማይሆን ነገር በዓሉን እያከበራችሁ ታሳልፋላችሁ? ይሄ እኮ በጣም ነውር ነው። አሁን እዚህ ጋር መጥቶ ወደ ብሔርና ፖለቲካ የሚያዞር ሰው አለ። እኔ ያንተን ብሔርና ፖለቲካ ቀቅለ ብትበላው ገደል ብትከተው ጉዳይ አይደለም። እኔ ጉዳዬ ይታያል አይደለ? ይህንን ያሰርኩት የስም ኦርቶዶክስ ለመባል አይደለም። ይህንን ያሰርኩት ጀስት ለጉራ ኦር ለጌጥ አይደለም። እናንተም እርግጠኛ ነኝ አንገታችሁ ላይ ያሰራችሁት እንደ አንገት ሀብል ለጌጥና ለከንቱ ነገር አይደለም። አንገት ላይ መስቀል አስረ ስትጨፍርና ስትጠጣ አትዋል። ዕለቱ የክርስቶስ ዕለት ነው። ዘምርለት፣ ስበከው። ኢየሱስ ጌታ ነው ብለህ ስበከው። ኢየሱስ ያድናል ብለህ አዳኝነቱን ንጉስነቱን ስበከው። በዓመት አንዴ እንኳን መስበክ ይከብደናል። የሊቃውንት ሀገር ኢየሱስን ከኛ በላይ አያውቅም። የ3000 ዘመን ታሪክ አለኝ። አሳየኛ። በዓመት አንዴ የሚመጣውን በዓል ጌትነቱን፣ አዳኝነቱን፣ አምላክነቱን ካልመሰከርክልኝ አደባባዩን ኢየሱስ ኢየሱስ በሚል ስም ካላናወጥከው በምን አውቃለሁ እኔ አንተ ሊቃውንት ሆንክ? የ3000 ዘመን ታሪክ አለህ የለህም? በምን አውቃለሁ ካላሳየኝ? ይሄንን በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊነት ወስዳ ልትቆጣጠሩ ይገባል። ቤተ ክርስቲያናችን ክርስትና እንጂ ባህላዊ አይደለችም። ባህላችሁን ወጋችሁን ሰብስባችሁ ቤተ ክርስቲያን ውስጥ አታስገቡት። 365 ቀን አለ። ከዛ ውስጥ 364 ቀኑን እንደፈለጋችሁ መጨፈር፣ እንደፈለጋችሁ መጠጣትና መዝናናት ትችላላችሁ። ዕለቱ ግን የጥምቀት በዓል ይባላል። ቀኑን ለባለቤቱ ለጌታው ተውለት።